በዚህ ቪዲዮ ላይ ምትኬ ወይም ደግሞ የቡድናችንን ባክአፕ እንዴት መያዝ እንደምንችል እንመለከታለን። እዚህ እንደምታዩት ልክ እንደ ስትከፍቱ አሁን ምትኬ ያስቀምጡ የሚል አለ። ያሱን ቀጥታ በመንካት ምትኬ ማስቀመጥ እንችላለን። እስቲ የማሳያ ቡድን ውስጥ እንግባና ምን እንደምናደርግ አሁን የይለፍ ቃል ላስገባ። ይሄ እንደምታዩት የልምምድ ቡድን ነው። ስለዚህ የትኛውን ቁጥር ብትሰጡት ያልፋል። አስገባ ይሄንን ከዛ ግባ ልበለው። ይገባል። ልክ እንደምታዩት ይሄ የቡድኑ ዳሽቦርድ ነው። እዚህ ጋር በግልጽ እንደምታዩት አሁን ምትኬ ያስቀምጡ ይላል። እዚህ ጋር ከላይ ያያችሁት የመጨረሻ ምትኬ የሚለው 11 ሰዓት ከ53 ጠዋት በየካቲት 10 2018 ማለት ነው። ያ ማለት ምንድነው? መጨረሻ ምትኬ የተቀመጠበትን ቀን የሚያሳየን ማለት ነው። ስለዚህ እዚህ ጋር በዝርዝር የመቼ የመጨረሻው ምትኬ እንደተቀመጠ ያሳያል ማለት ነው። ለምንድነው ግን ምትኬ ማስቀመጥ አስፈላጊ ሆነው? ምክንያቱም ምንድነው? ምትኬ ካልተቀመጠ የስብሰባችሁ የተለያዩ መረጃዎች የሚገኙ ስልኩ ላይ ብቻ ነው። ስልኩ ደግሞ ከጠፋ ከዛ በኋላ እነዛን ሁሉ መረጃዎች የቆጠባችሁትን ቁጠባ ያደረጋችሁት ስብሰባ በሙሉ ይጠፋል ማለት ነው። ምትኬ ግን ከተቀመጠ ኢንተርኔት ላይ ስለሚቀመጥ ስልኩ እንኳን ቢጠፋ በሌላ ስልክ ድሪም ሴቭን ጭናችሁ እንደ አዲስ በመግባት የተሰባሰባችሁትን ሁሉንም መረጃ የስብሰባችሁን ሁሉንም መረጃ ማግኘት ትችላላችሁ ማለት ነው። ስለዚህ በጣም አስፈላጊ ነው። ስለዚህ አሁን ምትኬ ያስቀምጡ ትላላችሁ። አሁን ምትኬ ያስቀምጡ ደግሜ እነካዋለሁ። ስለዚህ በዚህ መንገድ ምትኬ ይቀመጣል ማለት ነው። ተሳክቷል ይላል። በዚህ መንገድ ያገናኝልናል። ሌላው ግን ልክ ስብሰባ ስትጨርሱ በቀጥታ ይመጣል እሱ ራሱ ማለት ነው። ልክ ስብሰባችሁን እንደዘጋችሁት አሁን ምትኬ ያስቀምጡ የሚል አማራጭ ይመጣል። የዛን ጊዜም ምትኬ ማስቀመጥ በጣም አስፈላጊ ነው ማለት ነው። ይህን በማድረግ የግሩፓችሁን ዳታ ሴፍ በሆነ መንገድ ማስቀመጥ ትችላላችሁ ማለት ነው።